ተነሽ ቁጭ በእናትሽ ኧረ በእናትሽ ደረዘነልሽ ነው ታለበይ አንቺም እኮ አንቺ ግን እኛ እንጣላም ደግሞ አልሰጥሽ በእንደዚህ አይነት ለእንትን ምክንያት ደግሞ አልሰጥሽ ለምን ሻልዬ እኔ በቃ እውነታው ልንገርሽ የወሰድሽባትን እኔ አልወሰድኩባትም ሲጀመር ወሰድኩባት አይደለም ለምን ወሰድሻለችሽ እኔ እኮ አልካድኩም ወርቋ እኮ ከእኔ ጋር ነው ያለው ስለዚህ አምጫው አላመጣም ሽቃሽ ምን ልታረጊው ነው አላመጣም ሰላም እንዴት ናችሁ ውድ የቃልቱ ቤተሰቦች እኛ እንግዲህ ሰላም ነን እንዴት ናችሁ እናንተ ሳምንታችሁስ እንዴት ነበር ዛሬ እንግዲህ ከቤት ሻጋ መተናል እንግዲህ የመጣንበት ደግሞ እናታችንን ፕራንክ እናደርጋታለን እስኪ ከዛ በፊት ቃል አውራቸው ውጭ ተመካቻችን አውራቸው ምን ልበላቸው እስኪ አንቺ ወራ አርጋቸው እስኪ አንቺ እንግዲህ ውድ የቃል ዩቲዩብ ቤተሰቦቻችን ሰብስክራይብ እያደረጋችሁ እያበረታታችኋት ነው አበረታታችሁ ቤተሰቡን ውድ ተመልካቾቻችን እንግዲህ ዛሬ እኔና ቃልዬ ተጣምረን መጠናል ከብዙ ውጣ ወረዶች በኋላ ተገናኝተናል ያው እንግዲህ ማዘርን ደንፈትናት ነው ምንድነው የምንፈትናት እኔ ለቃልዬ ብር አበድሬያታለሁ እንት ነገር ያበደርኩሽ አልናገር አላውቅም ብዙ ነው ብቻ ግን ከዛ በፊት ደግሞ አንቺ ምን ወስደሻል ከኔ ወርቅ ወሰጥ ማለት ነው እና አምና አደኔ ግን አታምኚም ቃልዬ እንዳታሻለኝ አሁን አምንሻለሁ በይኝና በኋላ ይታመናልም ግን ወርቅ ያው ምንድን መሰለሽ ወርቅ ይጠፋልና ለሰው ማትስጡ ይሆነ ሰይጣን እንትን ይላልና አሁን እኔ ሰጥቼ ይጣፋብህ አለማበደር ነው ችግር የለውም አምንሻለሁ እና ያው እንግዲህ እኔ ወርቅ ሰጥቻታለሁ ለቤቲ ፕሮግራም አለኝና ለፕሮግራም ስላዋስኳት አሁን እንደተባለው አምጩ ነው እኔ ደግሞ ብር አበድራኛለች ብሬን ስትሰጠኝ ነው ወርቁን የሰጣት አሁን ምንድነው እዚህ ጋር ፖይንቱ ቃልዬ ወርቅ ነው የሰጠችኝ ለኔ እንግዲህ ወርቅ ነው 2000 ብር ጭራሽ አይገናኝም እና አልዬ ደግሞ ምን ትላለች በርግጥ ምንም ውድ ተመልካቾቻችን በቃል ዩቲዩብ ቢሆንም 100% ለኔ ነው ለኔ ለባለ ወርቋን ነው እሷ ለኔ ማን ይወርባል እኔ ነኝ እንጂ ወርቁን ያስኩት ስለዚህ እኔ ጋር አው ልጅ እኮ ብሩ ካልሰጠች እንዳትሰጫት ማለት ተደና ከዛ በኋላ እኔና እሷ እንደዚህ እንዴት እንደምትል እኔ ብሩን ሰጥቻለሁ ወርቋን መልሽላት ነው የምትልሽ እንግዲህ እስኪ ያፍሽን ያርግልሽ እኔ ውድ ተመልካቾቻችን እኔ ጋር በኔ ጎን እንደምትቆም እርግጠኛ ነኝ እንግዲህ ካሜራችንን ደበቀበ አርገን አብረን እንግዲህ ፍረጅን ነው የምንላት እኔ ብሬን ታምጣ ወርቄን ታምጣ ያን መሃል ላይ ለማወዛቀብ ያው ቀለል ያው ማለት እናታችን ስለሆነች መቼም ቀለል ከብዳታለ ለማንኛውም እንደምትፈር መጨረሻውንስ እንግዲህ አብረን ያለን እናንተም እስከዛው ቪዲዮን እስከ መጨረሻው አይታችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብነታችሁ ይቀጥልልን እንግዲህ ይሄንን ቪዲዮ ሲጀምሩት አሁን የምታዩን ሰዎች ላይክ ስጨርሱ ሰብስክራይብ አድርጉ እንደብቃ ካሜራችን ናያለ የኔ ላንቺ ልንገርሽ ብዬ ነው ቀድሜ ሌላ ነገር ሳይመጣ ብዬ ነው ይሄው ምንድነው ችግሩ አናግሪያት ምንድነው ምን ሆናችሁ ምን መጣ እንዴ አረበናስ ሻልዬ በጣም ነው የምታናድደው ምን ለምን ጥሩ እቃ በድርኳታ ሳሚ ሰጠኝ ስጦታ ነበር ከዛ አውሺ ፕሮግራም አለኝ አለችኝ አዋስኳት አሁን መልሺ ስላደግሞ ነገ ዛሬ አለች ጭራሽ አሁን ለሰላምታ ሁሉ ዘጋች በጋዛ ገንዘቤ ማለት ነው ስለዚህ ላንቺ ልንገርሽ ብዬ ነው መጀመሪያ ለምንድን ነው አንቺ ማሰጫት ወልሻልዬ አሁን እሷ አንቺን ማምጣት ተገቢ አልነበረም ይሄ በሁለታችን መሃል ያለ ነገር የለም ስንት ጊዜ ነገርኩሽ ቆይ እስኪ ላውራኒ እንዴ ስንት ጊዜ አንቺ ሐሳብሽን ነግርሻታል አይደለ እኔ ደግሞ ሐሳቤን ልናገር ስንት ጊዜ ነገርኩሽ ምናምን አሁን አልዬ እኮ ያለው ሂደት ምናምን አንቺ ስላወራሽ ብቻ ላንቺ አትፈርደም እኔም ስላወራው ብቻ ነው ፊት ለፊት አይደል ያመጣሽ አንዴ ካት ምክንያት ምን መሰለሽ ደጋግሜ ጠየቅኩሽ ስለዚህ በሰኛለ ምንም ደጋግሜ ስትይ ወደ ወርቅ እኮ ወርቅ ምንድነው ወርቅ ነው እኮ ስለዚህ አምጫ አላመጣም እንዴ ለምንድን ነው የማታመጪው አላመጣም አንቺ ወይስ ዝም በይ በዚህ እንትኗ ነው ይሄው አንቺን ያመጣው በዚህ ድርቅና ስለዚህ ከተማልስ ሙሉ ሐሳቡን ሳትናገሪ በዚህ ድርቅና ምናምን አትበይ ምንም ሐሳብ የለም ወይ ለምንድን ነው የማትመልሽ ለምን እመልስላታለሁ አልዬ አሁን አንቺን ይኸውልሽ እውነታውን ስንነጋገር
አንቺን ማስገባት አልነበረባትም። እኔና እሷ መሀል ላይ ያለውን እኔና እሷ መጨረስ ይሄን ነገርኩሽ። ይሄ እኮ እነሱም እንዳይሰሙ ብዬ እኮ ተነጋገርን። እኔን ብጠራኝ ምን ይችላል? ግን ሁለታችሁም እናት ነን። አሁን አንቺን ሁሉ ያመጣሽ ለምንድን ነው? ሳሚም እንዳይሰማ አቤልም እንዳይሰማ ብዬ ነው። አንቺን እንደውም ቢሰሙ ምንድነው የስሙኒ ችግር አለብኝ እንደ የስሙ ንገራቸው። ታይ እንደዚህ አይባልም እንዴ? አንቺ እንዴት ነው የሚያረግሽ እንዴ? ጭራሽ ስሙ ምናምን እያለች እንትን ትላለች። አሰቢ እንግዲህ ቤቲ ይኸውልሻልዬ እኔ በቃ እውነታውን ልንገርሽ የወሰድሽባትን እኔ አልወሰድኩባትም። ሲጀመር ወሰድኩባት አይደለም። ለምን ወሰድሻለችሽ? እኔ እኮ አልካድኩም። ወርቋ እኮ ከእኔ ጋር ነው ያለው። ስለዚህ አምጫ አላመጣም። ሽቃሽ ምን ልታረጊው ነው? አላመጣም። በቃ አላመጣም። ምን ማለት ነው አላመጣም? ገንዘቤን አንቺ ታውቂያለሽ ማለት ገንዘቤን እኮ ነው አምጪ ያልኩሽ። ምንም የማውቀው ነገር የለም። ገንዘቤን እኮ ነው አምጪ ያልኩሽ። ምንድነው የምክደው? ልትክጂ ነው? ምንድነው የምክደው? ምንም ነገር አምጪ ገንዘቤን ነው እኮ ልትክጂ ነው ወይ? ልትክጂ ነው? ምንድነው የምክደው? ነገር ያለብኝ ነገር ካለ እነግራታለሁ። እና ሳልነግራት ያንቺን ብቻ አንቺ እኮ እኔም እንዳወራ እኮ እድሉን እየሰጠሽኝ አይደል እንዴ? መቼ አንቺ እኔ እኮ ምን አገባኝ? እሺ ካለ ንገሪያትና ከዛ ገንዘቤን አምጪ። ገንዘብ አሁን ልወጣ ስለሆነ አርጌው ልወጣ ነው። ቶሎ ይፈጠኛል። አልሰጥም እልሻለሁ። 2000 ብር አበድሬያታለሁ ለሷ ማለት ነው። እና 2000 ብር ጊዜ ነው አበድረኝ አልዬ። እስቲ አትንጣጭ እንደተልባ። ቆይ እስቲ አንቺ ከተንጣጣሽ ምን ትሽጉሪ ይፈታ? እስቲ ቆይ የሁለታችሁንም ላዳምጥ። ማዳመጥ ልቻል። በአጭር ጊዜ ውስጥ ነው መጣጣሽ ችግር አይፈታም። 2000 ብር ሰጠዋት። እሺ ከዛ 2000 ብር ሰጠዋት። ስጭኝ አልኳት። አልሰማም። አይደለም እንደሱ አላለችኝ ማለት ነው። ባጭር ጊዜ አይደለም ያለችኝ። 2000 ብር አበደረችኝና ምን አለችኝ? ቤቲ የምትፈልጊው ከሆነ ይቅርብኝ። ስለዚህ እኔ እጅ ላይ ቶሎ አላገኝም ስላት አረ ችግር የለውም ባገኝ ሰዓት እንዴ ሲቀጥል ባንክ አይደል እንደሚቀመጠው ምን ያረግልኛል አለችኝ። ስለዚህ ደግሞ እኔ ያንን እንደዛ ስላለች በቃ እንትን አልኩት ማለት ነው። ሳገኝ ሰጣታለሁ በሚለው ማለት ነው። አሁን ግን ወርቄን እኔ ፕሮግራም ስላለኝ ወጥ አርጌው ልወጣ ነው። ስለዚህ እንድትሰጠኝ እፈልጋለሁ። ብር 2000 ብር እኔ በልቼ አልቀር የትም አልሄድም። ስለዚህ አሁን እኔ ደግሞ አርጌው ስለምሄድ ትስጠኝ ቤትዬ። አሁን በ2000 ብር ወርቅ አይያዝም። ስለዚህ እኮ እየካደች ነው። ስለዚህ አሁን ያለው ባያደርግ አንቺ ማለት ነው ብሬን ስጪ ብትይኝ አልሰጥሽም አልየይሻል። ብሬን ስጪ ብትይኝ አልሰጥሽም ወይ ወርቄን ወስደሽ እዛ አሁን መጨረሻ ላይ ብሬን ስላልሰጠሽኝ ነው የምትይኝ? እስቲ ልናገር እስቲ ዝም በይ አንቺ እንዴ። ስሚ ቤቲ ወይያሉ ወርቅ መያዣ አይሆንም ለ2000 ብር ከፍ ያለ ቢሆን እንኳን እንደ ብትይም ይገባሻል። አሁን ለ2000 ብር ብለሽ ወርቅ ተወስጃለሽ? አልሰጣለችኝ አልዬ ምን ላድርግ? አልጠየቅሽኝ አንቺን ማስገባት ስላልፈለኩ እኮ ነው። ለምን አስገባሽኝ እኮ ከዚህ ራሷ እኮ ልጅ ያመጣችሽ እኔ ማለት አስገባሽ አልፈልግም። እኔ ያመጣሁት እኮ ብሬን ስጪ ብትይ አይ ፈልገዋለሁ ብትይኝ እኮ እሰጥሻለሁ። ግን ወርቄን ወስደሽ መያዣ እንዳለችው እሷ አሁን ያለችው ትክክል ናት። እውነቷን ነው እንዴ እሷ እንዳለችው። አንቺም ደግሞ እናቴ እንደዚህ ሰጥቻት ነበር አልመልስልኝ አለች። ምን ላድርግ ብለሽ አማክረሽኛል? ለምን አታማክሪኝም? ባንክ ለሚቀመጠው ብር ምናምን ብላ ደግሞ የበልጸት ስራ እየሰራሽ እኮ ነው ቤቲ። ስራ አይደለም ማለት አልገባሽም። እኔም እኮ እንዳንቺ ጭኬ ማስረዳት ያቅተኝ። ገብታታል አይደለም? እውነት ስለ ጨዋች ነው አልዬ፣ የምር ስለ ጨዋች ነው። እኔም እንደሷ እውነታውን ስለነገርኳት አሁን በቃ ወርቋን መልሽ። እኔ ብር እሰጥሻለሁ። እኔ መልስልሻለሁ። ከሷን ያበደርኳት እሷን ያበደርኳት። አልጠየቅሽኝም። ብርሽን እኮ አልጠየቅሽኝም። ወርቅ አይደል አልጠየቅሽኝም። ምክንያቱም ባንክ ስለሚቀመጥ ችግር የለውም ስላልሽኝ እኔም ተውኩት። በቃ ባንክ ደግሞ በቤተሰብ ባህል ደግሞ እንደዚህ ነገር የለም እንዴ? ምን ማለት ነው? የምር አሁን አልዬ ፊት ነው እንደዚህ የምታወራው አይደለም። ብር በቃ እውነታ እኮ ነው። ነው ሊወጣ ነው። እኔ አንቺ ፊት እንትን ያልኳት አንቺን ያመጣሁሽ እንድትሰጠኝ ነው። አሁን ስለሆነ ቶሎ ቤቲ መልሽላት። አይልሽ አሁን መልሽላት። አልዬ ጋር ልታጣይ ነው አላማሽ። ግን እኛ እንጣላም ደግሞ አልሰጥሽ በእንደዚህ አይነት እንትን ምክንያት ደግሞ አልሰጥሽም። ለምን ታምጣ ብር እንዴት ሆኖ ብሬን ታምጣ። ለኔ ደግሞ 2000 ብር ወርቄ ነው ራሷ ታምጣለሁ። በቃ እኔ ሰጥሻለሁ ስጫት። እኔ እንጂ እሷ ተስተሽ እኔ ልስጥሽ ምን አገባኝ? እሷን ነው ያበደርኳት። እኔ ሲጀመር ባገኘሽ ጊዜ ሰጭኛለሽ ብለሻታል? አዎ ስላለች አላልኳትም። እያለች እኮ ነው እንዴ እኔን ሳታምኚኝም እሷን ነው የምታምኚኝ? እንደሷ ነው የምትጫል። አሁን ወርቅ መሆኑን አይደለም ቃሏን ጠብቃ አልሰጠችኝም። እኔ ደግሞ ብሩን ከወርቅ በላይ ፈልገዋለሁ። በቃ ፈልገዋለሁ። አልሸጠውም። ስታመጭ ታመጫለሽ። ሲጀመር እኔ
ወርቁን የወሰድኩብሽ ቶሎ እንድትሰጪኝ ነው ገባሽ እና ታዲያ ሰጪ ብትኛ እንጂ ዝም ብዬ መጥቼ እኮ የ2000 ብር የሆነ ነገር ወስጄ እኮ አምጪ ጭራሽ ሽያጭ ነው የኔ ገበያ መስልሻለሁ እንዴ ምን አገባኝ እንዴ ነጋዴ መስልሻለሁ የ2000 ብር የወርቅና የ2000 ብር ነጋዴ ብትሆኚ በምን ጣምሽ በእናትሽ ነጋዴማ ስራ ነው እሺ እሺ ቶሎ ኧረ እባክሽ ቤቲ እንዴ ስነ ስርዓት አድርጊ እንዴ ምን ማለት ነው እንደዚህ ንቀፋ ደግሞ ተነሽ ልስም ብለሽ አስመሰይ አንቺ ለምን እኔ ሁሉ ነገር ስለማውቃለሁ ወርቋን መልሽላት እሺ ወርቄ መልሽ አንቺ በቃ ጫዋንሽ ብለሻል ባንቺ እኔ ለፍላፊ እሷ እኮ ወርቅን ያህል ነገር አምናሽ ነው የሰጠችው ያረዝም አታይም እንጂ ለሁለት ሺህ ብር እንደዚህ አንቺ ተንገራግረሽ ሌላ ብር ተበድር እንዴ ሊያረግሽ ነው ምን ልትወጪ ፕላንቴል ታውጪው ነው ታነሽ አትመጣመጫው እንዴ ጭራሽ ለሁለት ሺህ ብር ወርቅ ወስዳ ሌላ የተሻለ ብትሰጪማ ኩላሊት ልታወጪ ምን እንደምታመጪ ነው ያለ ቶሎ በይ ተነሽ ቁጭ በእናትሽ ኧረ በእናትሽ ደረዘም ብለሽ ነው ቶሎ በይ አንቺ አንቺም እኮ አንቺ ማንተ አላመጣም ምንም አታመጭ ምንም እኔ አሰጥሻለሁ ተረጋጊ እሺ አሁን ለወጣ ነው አልዬ ያንዴ ቀን ተይውክር አልፈልግም ታምጣ ወይ አሁን ታምጣ አምጪ ሁለት አላመጣም አምጪ ካላመጣሽ ደግሞ 2000 ብር እኔ አልሰጥሽም አንቺ እኔ ደግሞ 2000 ብር ከአንቺ ወርቅ በላይ ነው ለኔ በቃ እባክሽ ስነ ስርዓት አድርጊ አሁን ተረጋጊ እስካሁን ከቆየሽው አይበልጥብሽም አሁን ለወጣ ነው አልዬ ለአንድ ቀን ታዩ ይቅርብሽ ለአንድ ቀን ወርቅ ያላረግሽ አይቻልም አልፈልግም አሁን ነው አልዬ የሚሄደው ፕሮግራሙ የወርቅ ነው የራሴ ነው ለምን የራሴ ወርቅ አለኝ አይደል እንዴ ለምን አልፈልግም አሁን አሰጪ ቶሎ በይ አልዬ ቶሎ በይ እየጠበቁ ያሰጠችሽ ነው ዶላር ታነሽ ማለት ነው ቀስ ብሎ ነው እንጂ በመንጣጣት እኮ ነው ችግር አይፈታም ልንገርሽ እውነቱን እንዴ እሷ በራሷ ማታረገው ለ2000 ብር እንደዚህ የሆነች አንቺ ቀለል 2000 ብርን ማለት ነው ቀለል አድርገሽ ከጠረሻት አምጥተሽ እዚህ ጋር ቁጭ እኮ ነው ካቃለልሻት የዛኔ ለችግርሽ ግን ሰጥቼሻለሁ ገባሽ አሁን ግን ለ2000 ብር መስጠትሽ እኮ ጥሩ ነው አሁን ግን ወርቅ መያዝሽ ነው የከፋ ወርቅ መያዣ ማድረግሽ ነው እንጂ የከፋ ወይም ደግሞ ስታበሻለ ብር ብታገኝ ስታበድሪ አምጫት አረባካችሁ አሁን እስኪ 2000 ብር አይደል ብታቀያት አምጫት እንዴ እንዳልከርንባችሁ እንዴ ምን ማለት ነው ምን ማለት ነው በአሁን አስመጭልኝ አይልሽ እንደዚህ ከሆነ እኮ አይ እኔ በመያዣ ነው ማበደር ያለ መያዣ አላበድርም ማለት ነበርሽ አሁን አንቺ ስታስቢ ብር ወስደሽ ወርቁን ስጭኝ መያዣ ሊይዝ ነው ብዬ ልቀበላት ነው መጀመሪያ እንደዚህ ስታበድሪ በመያዣ እንዴት ነው ተመለ እኔ እኮ ሰልችቶኝ እኮ ነው አንድ ወር አንቺን ላለማስገባት አንድ ወር ሙሉ ስጭኝ ቃልዬ ስጭኝ ለምን ያነገርሽኝ እኮ ለምን ነገር እኮ ነው እንዳላስገባሽ በራሳችን እንፈታዋለን ብዬ ነው ከታች ለምን ወርቅ ወሰደሽ ወርቁን ወስጄ ማራሷ ታመጣለሽ በድምጻችን አጥፍተን በራሷ ወርቅ ከተወሰደ መሰማት አይቀርም እኔ መስማት አይቀርም እንዴ ቀልድ ነው ወርቅ ሻጉደሽ አሁን በጣም አንቺ የኔን ወርቅ ለ2000 ብር ድምጽሽን አጠፋሽ የኔን ወርቅ ስትወስጂም እንትን ልትይ ማለት ነው እንዴ ምን ካመጣሻለሁ ባታስገቢም ይብልጣ ብልጥነት አይደለም ካመጣሽ እኮ እኔውን ፕሮግራም አለኝ አትቀልጂ አሁን አንቺ የኔን ሰጥሻለሁ አልፈልግም የራሴ ነው ፈልጋለሁ እንዴት ያረግሽ ነው ያሳብዳት ነው አሁን እንትን በይ ተነሽ እኔ እንደዚህ ያለ አብዬ ብረክ ነው ነይ ካሜራ እንደዚህ ምን ነካችሁ እናንተ ልጆች እንግዲህ ተው ብያለሁ አብዬ ፍራክራት ከናዚ ረበስማ ስኳርን ከተጣጣ ምንድን ነው ሀሳባችሁ ኧረ በስመ አብ ኧረ ከእናንተ ጋር መቀመጥ ወርቅ የለም 2000 ብር የለም አወቃጣው ብዬሻለሁ ዞር በይ ሰላሜን በሰጣችሁ ወርቅ ውስጥ ቀርቶብኝ እንዴ በስመ አብ አናደዳችሁ እኮ እንዴ ራስ ምታት የመጣ እንዴ ምን ማለት ነው ይቅርታ ያልኝ እንግዲህኛው እኔና ቤል ነበር መከራሽ የምናበለው አንድ ሰው ጨመርነልሽ
ተደምረናል። ዛሬ አይ ተደምረናል። በዚህ ስራ አልተደመርኩም። እዚያው ተደማመሩ። እኔን አታስገቡኝ። እኔ የዚህ ስራ አይደለሁም። ማልዬ እኔ እኮ ልታደቁኝ ነው እዚሁ ጨነቃት። ከዛ እናንተ ተባባሉ መነጽሬስ እናንተ ሳቁን ያልሰጠው ተናድጃለሁ። እናንተ ሳቁ እንዴ እኔ እኮ የእውነት መስሎኛል እና ይመስላል። በቃ አሁን ብድር አለ ይወርድ። አሁን የምራ ምናምን ትሰጠኝ መስልሻል? ቃልዬ አለ እኮ ይሰጣጣል እኮ ሰው ይዋሳል። ችግር የለውም። እውነትሽን ነው። እውነት እንዴ ምን ችግር አለ? አይ አትሰጠኝም ቃልዬ ምናምን ግድ የለሽም አትሰጠኝም። አይ በጣም አናደዳችሁኝ። በጣም እጅግ በጣም እንግዲህ ይቅርታ እንጠይቃለን። ተፈልኩኝ እኮ ለሁለት አልዬ እየቆየ ነው ትዝ የሚለው ደንግጣ እኮ ነው እንዴ እዚያችሁ እኮ ወደ መሬት ልታስማሙኝ ትንሽ ነው የቀረችው። ያው እንግዲህ ውድ የቃልቱ ቤተሰቦች ተሳክቶልናል እንዴ በጣም እንጂ መሞጣሞጥት ነው በቃ እንዴ ማን ብሎን ጀነን ነብለሽ አልሰጥም ወርቁ እኔ ጋር አይደል እንዲያልኝ እና ያው እናታችን እናስጨንቀናታል። ትንሽ ይቅርታ እንጠይቃለን። ይቅር በይ አይቀር አይ እኔ ሁለተኛ እንደዚህ እንዳይለምዳል። እሺ እኔ አልፈልግም። እሺ ከዚያው ችግራችሁን ራሳችሁ ፍቱ። እንደውም እንዴ ምን አገባኝ እኔ እንዴ አሬ ፍራንክ ነው አልሰማሽም? አይደለም ለሌላም ጊዜያችሁ ነው ለአሁን አይደለም። ያው ፍራንክ ለሌላ እንዳትሰሩ አንድ ብላችሁ እንዳትመጡ ወደ እሺ አልመጣም። አረ እናንተ ሰው የዚህ ግዩና አንሳቅ እኮ እሺ የምትዩ ነገር አለሽ ቤተሰብ? እንግዲህ የቃሊቱ ቤተሰቦቻችን እኔና ቃል እየተሳከልን ይመስለናል። እንግዲህ መግቢያ ላይ እንዳያችሁት 100% እኔ ጋር ትሆናለሽ ብዬ ነበር። እንዳያችሁት 100% ወደዛ ሆኗል። ምንድነው ወርቁ ነው። በወርቁ ምክንያት ነው 100% አልዬ ወደ ቃልዬ የሆነችው እንጂ ወርቁ በሷ ቢሆን ወደ እኔ ትመጣ ነበር አይደል? ያው መግቢያ ላይ አሌ ምንም ቢሆን ወርቅም በወስድ ምንም ብል እኔን ነው የምደግፍ ብዬ ነበር ብላ ተቦትርፌ ነበር። ሁለታችሁም ልጆች ናችሁ። ሁለታችሁንም ማስማማት ነው ያለብኝ። ዋንዶ ወገን የለብሽም ግን አሁን አይተዋል። ወደዛ ነሽ አልዬ ሙሉ ወደዛ ነሽ። እኔ ቃል እንደመጣሽ ነገር የለም እንዴ አሰራሽ እኮ ነው ወርቅ ወሰድሽ ሁለት ሺህ ብርና ወርቅ አንድ ታርጊያለሽ እኮ እኔ መቀየር ነበረብኝ እንትኑን እና ውዴ ቃል ይሁን ልብስ የማይገዛ ሁለት ሺህ ወርቅ ታያለሽ ምን ልብስ ብቻ በ2002 ብር ናት በአሁኑ ጊዜ። ያው የፕራንኩ ሐሳብ ስለሆነ ነው እንጂ 2000 ብር ምንም አይሰራ። እና ውድ የቃል ዩቲዩብ ቤተሰቦቻችን ይሄን ይመስላል። ከዛሬ ጀምሮ እንግዲህ አልዬ አናቀርብም ግን እናቀርባታለን። አረ እኔ አልፈልግም። በሌላ ቪዲዮ እስከምንገናኝ ቻው። እንወዳችኋለን። ቻው።